አሁንም እያስቸገረሽ ነው እንዴ ልጅ? ማ ዳግም ነው እንዳየው እኮ ነው፣ ግን ምንም አልተናገረሽም። እንዴት እንደተሰባችሁ? ትላንትና ማስቱሽን ከቀማሽ በኋላ እየተከታተልኩት ነበር። ከዚህ በኋላ የሚያስቸግርሽ ከሆነ እኔ ያለሁልሽ። አይ እንደዚህ አይነት ነገር የለም። ለማንኛውም አመሰግናለሁ። አያ እሷ እንኳን እንደሚያስቸግራት አታስቢ። ምናልባት ይጣላሉ ብላ ፈርት ይሆናል። ጎበዝ፣ አሁን ማሰብ እየጀመርክ ነው አንተ ልጅ። እሱማ ሁሌም አስባለሁ፣ ግን የምር ዳግምን አይቷል። በጣም የሆነ የተጨነቀ ነገር ነው የሚመስለው። አሁን ደግሞ ስለሱ መጨነቅ ጀመርክ? ነገሩን ነው እንጂ ለምን ከፈለገ ይሞት። አዎ ይሄ ነው ትክክለኛው ባህሪሽ አይደል? አንተ መላክ፣ እኔ ደግሞ ሰይጣን። እንደዛ ነው የምታስበው? አትጀምረኝ በእናትህ። ራስ አንዴ መጀመሪያ የምትጀምሪ፣ ከዛ በኋላ እኔ ስናገር ደግሞ አትጀምሪኝ ትላለህ። በቃ እሺ ተወኝ። አዎ ልክ ነህ። እኔ ደክሞኛል ለራሴ። እንዴ ባለማውራት ሪከርድ ልትሰብር ነው እንዲያሰብከው? ኧረ ይበቃል ዳግም። ምንድነው ይሁላ ነገር? ሳሩን እኮ ነቃቅለ ጨረስከው። ይሄ ሁሉ በሄለን ነው? አዎ በፍጹም እንደዛ ላደርግ አይገባም ነበር። ነግሬህ ነበርኩ። ቆይ ግን ይሄን ያህል አብረን ወክ አረግን፣ እሷ ሱቅ ሄድኩኝ፣ ሻይ ቡና አለን እንጂ ይሄን ያህል ምን አረግን? ኧረ አታስቀኝ። የሚያስጠረጥሩ ነገሮችን በሙሉ እኮ አድርጋቸዋል። ኧረ በጣም ከቅጥ ያለፈ ነው። ደደብ ነገር ነው እንዴ? ማን? ፍቅረኛዋ ነው። አንድ ቀን እንኳን ጋብዛት አያውቅም። ኧረ ተይው፣ አግኝቷት እንኳን አያውቅም። እና ይሄ ምን ፍቅረኛ ነው? የምርህን ነው ዳጊ? እሱ ማድረግ ያለበትን ነገር እኮ ግዴታ ላንተ ማሳወቅ ያለበት አስመሰልከው። በእኔ ምክንያት እንዲጮህባት አልፈልግም። እንደውም እኔ ራሴ ሄጄ ይቅርታ ጠይቀዋለሁ። እሷ ምንም አላረገችም። ዳጊ የምርህን ነው? አዎ ሄጄ እኔ አብረው አደግ ጓደኛው እንደሆንኩ ነግረዋለሁ። ዳጊ ይኸውልህ፣ ይሄን የምታደርግ ከሆነ ነገሩን የበለጠ ነው የምታወሳስበው። በቃ ከዚህ ነገር ውጣ። ግን እኮ በእኔ ምክንያት ሁለቱ ተጣሉ። አልሰማሻትም እንዴ ያለችው? በዚህ ጉዳይ በጣም እንዳዘንክ ይገባኛል፣ ግን ደግሞ ይሄ ትክክለኛው መንገድ አይደለም። እሺ ምን ላድርግ? በእኔ ምክንያት እኮ ከፍቅረኛዋ ጋር ከተጣላች መቼም ይቅርታ አታደርግልኝ እንዴ? ለምን ትጣላለች? ከሱ ጋር ላለመጣላት መሰለኝ አንተ እንዳትደርስብኝ አለች። ለካ እንደሱም ብላለች። አሁን እሄዳለሁ ምናምን የሚባል ነገር የለም። በቃ የታሪኩ መዝገብ ተዘግቷል። እንደዚህማ ብቻዋን አልተዋትም። ይኸውልህ ዳግም፣ ብቻዋን አይደለች። ሊያገባት የሚፈልግና የሚወዳት ወንድ አጠገቡ አለ። እና ይሄን ሁሉ ጊዜ የፈለግኳት ለዚህ ነው? ህይወቷን ለማበላሸት? በፍጹም አይሆን። ወዴት ነው? ብቻዬን መሆን እፈልጋለሁ። ገደል ግቡ፣ የራሱ ጉዳይ። ሄሎ ሄሎ፣ እንዴት ነሽ? በዚህ ሰዓት ክላስ መሆን አልነበረብሽም? አመሰግናለሁ። እውነት በጣም ትልቅ ነገር ነው ያደረግሽልኝ። ይሄን መቼም ማረሰው። ምንም አይደለም። እኔ ግን ከሆነ ነገር እንደተገላገልኩ ነው የተሰማኝ። ዳግም ራሱን በመውቀስ ሊሞት ነው። አረ ሳምሪ ግን ይሄ ምስኪን ልጅ አያሳዝንሽ? ምስኪን ማለቴ በህይወቱ ላይ እየተጫወተሽ ነው እኮ። ወይ ይሄ ከየት የመጣ ሀዘን ነው? ስራዬን ጨርሻለሁ። ስለዚህ ከዚህ በኋላ ስለሱ መስማት አልፈልግም። አንቺ ደግሞ ገና እኔን ሲያገባ ሚዜ ልትሆኝ አይደል እንዴ? ያድርግልሽ። አትጠራጠሪ፣ ብቸኛዋ እንቅፋት አንቺ ነበርሽ። አንቺን ደግሞ ተገላግዬሻለሁ። እኔ ማለቴ ካራክተሯን እንደሙዬ ስተውኝ ያለበት ለዛ ነው። ገባኝ። እና በሳት ከዳግም ጎን መሆን አልነበረብሽም? ፍቅረኛዋን አግኝቼ ይቅርታ ካልጠየቅኩት እያለ ነው። ስለዚህ አንድ የውሸት ፍቅረኛ ያስፈልግሻል ማለት ነው። ሳምሪ፣ እኔ እኮ መጫወቻሽ አይደለሁም። ላንቺ ብዬ የማልፈልገው ነገር አድርጌያለሁ፣ ግን ከዚህ በላይ ይበቃኛል። ይገባኛል ጓደኛዬ፣ ግን ይሄ የመጨረሻ ነው። ከዚህ በኋላ ያለውን ነገር በራስሽ መንገድ ተወጪው። አታደርጊም። መቼም ጓደኛሽን ጨክነሽ ብቻዋን አታያትም አይደል? ስራ አለብኝ፣ እባክሽ በቃቸው። ደግሞ የዳግም ስልክ ላይ አንቺ ፎቶ ምን ይሰራል? ባለፈው አንቺ አልነበርሽም። እኔ እንዳልነበርኩማ ግልጽ ነው። ጥያቄው ወደ እሱ ስልክ ለምን ተላከ ነው። በእኔ ስልክ ነበር የተነሳ ነው። ከዛ መደለት ረሳው። አታስቢ፣ እኔ እደልተዋለሁ። ደግሞ ስለ ፎቶ ስታወሪ በቀደም ጠፋ ያልኩሽን ፎቶ እኮ ቦታው ላይ ተመልሶ አገኘሁት። አትይኝም? እቻ መደም እየሰለለችን ነበር እንዴ? አዎ፣ እዛ የጠፋበት ቦታ ነው ያገኘሁት። ቀላል ነው። ሱቁን ሳጸዳ ያገኘሁት ያንቺ መስሎኝ ያስቀመጥኩት ብለሽ ስጫት። አዎ፣ በዚህ ጉዳዩን መገላገል እንችላለን። አየሽ፣ ጭንቅላት እኮ አለኝ። የተንኮልማ አዎ።
አጠገቤ የለችም ብለሽ ነው አይደል የምትሰድቢ? ኤኒዌይስ በቃ መሄድ አለብኝ። ቻው። እሺ ቻው፣ እንገናኛለን። አዩ ይሄን አሰማ አየሁት፣ ግን ፍቅር ምንም የተረበሸች አትመስልም። ይሄኔ እኮ በውስጥ የድረሱን ድምጽ እያሰማች ይሆናል። አይመስለኝም። እያቸው እስኪ በሰላም እየወርቁ ነው። እኔ ግን ሄጄ ማረጋገጥ እፈልጋለሁ። ይኸውልህ ኪራ፣ በትንሽ ትልቁን ቧከረየው አበል ትንቃለች። አንተ እንደምታከብረኝ ነው ታረን ልቃቀኝ እባክህ። ከህፃን የሆነ ልጅ በእናትህ። ዛሬ ስራ ትገቢያለሽ እንዴ? አዎ፣ ለምን ጠየቀኝ? ምንም እንዲሁ ዝም ብዬ ነው። ይሄ ህፃን ደግሞ ምን እያደረገ ነው? ፍቅር ችግር አለ እንዴ? እያየሽው ነው ራሱን እንደ ጠባቂ መልአክ ሲቆጥር። አትፈታተነኝሽ። አውቁም ሁኔ ጸብ አልፈልግም። አታየውም እንዴ እንደ አሞራ እላይ ላይ እየዞረ ምን ታደርጋለህ ሲል። እኔ መሄድ አለብኝ። ከመንገድ ይዞር በል፣ ካለበለዚያ ጥርሰን ነው ማስለቀመሽ ህፃን። ምን እሺ፣ ፈራ እንዴ? እኔ እኮ ኪራ ነኝ። ማንንም ነው ማለት ነው። እና ለምን ቆምክ? በእናትህ ነገር ሊያብርድ ብዬ ነው። ፍቅር ፊት ለፊት አትደባደባ ያልከኝ? አሃ ምክሬን ሰምተህ ማለት ነው። አንዳንዴ እኮ ያስፈልጋል። ግን አይተዋል እንዴት እንደፎከረ። ግዳጅ የተወጣ እኮ ነው ይመስል። የልጁ ጉብዝናማ እንካደው እንጂ ይሄ እኮ ጉልበቱን የሚያሳየው ሴት ላይ እኮ ነው። ሴታ ሴት በለው። ተው ቢያንስ ቦክሱንማ ቀምሰሻል። አልገባኝም። ቆይ የእሱ ጀለስ ሆንክ እንዴ? በጣም እያሽቀበትክን። ይኸውልህ እኔ ማንም ማሸብሻብ የለውም። እውነቱን ብቻ ነው የተናገርኩት። ምኑ ነው በእናትህ? ታውቂያለሽ ልጁ አንቺ ፊት ሲሆን ጀግና መስሎ መታየት ይፈልጋል። ፍቅር እኮ ይችላል። አይ ጊዜው እንደዛ ነው የሚሰማሽ? አይመስልኝም። ፍቅር በትክክል የሚገባሽ አይመስልም። እሺ ምን ፈልግ? ቆይ ግን ስለ ፍቅር ሲነሳ ለምንድን ነው የምትሸሽው? ወዴት ሸሹ? እዚህ እኮ ነው ያለሁት። ከወሬው ማለት ነው። እንደዚህ ስታደርጊ በተደጋጋሚ ይሻል። ቆይ በህይወትሽ የተፈጠረ ነገር አለ? የለም። ወንዶችን መቅረብ አልፈልግም። ታውቂያለሽ፣ እንደውም አንዳንዴ በሆነ ሰው ጥቃት ደርሶባት ይሆን እንዴ ብዬ አስባለሁ። ስለማታውቀው ሰው የኔ ያህል ማሰብ ጥሩ ነው? ከዚህ በላይ እንዴት ልወቅሽ? አብረን አንድ ክላስ ነው የምንማረው፣ አብረን እንውላለን። ስለኔ ለማሰብ ይሄ በቂ አይደለም። እኔ ግን በቂ ነው ብዬ አስባለሁ። እና ስለዚህ ለማውራት ፍቅር ጀምሮ ተከታተል። አየሽ፣ አሁንም ሌላ ወሬ በማውራት ፍቅር የሚለውን ርዕስ እየሸሸሽ። ፍቅርን የደፈርሽው በስም ብቻ ነው አይደል? እሱም አንድ ነገር ነው። ቆይ ግን አንቺ የልጅነት ፍቅር ምናምን ይዞሽ አይደል? መርማሪ ፖሊስ እንኳን እኮ እናንተ አይደል? ቆይ ምን ማወቅ ፈልጋለሁ? አላውቅም፣ ግን ቆንጆ ነሽ። ባጠገብሽ ደግሞ ብዙ የሚወዱ ሰዎች አሉ፣ ግን ለአንዳቸው ምንም አይነት ስሜት የለሽም። ደግሞ ዝምታ ታበዣለሽ። ይህ ነገር ደግሞ የሆነ ነገር እንደተፈጠረ ያስታውቃል። ቢፈጠርስ አንተ ማን ስለሆንክ ስለምናይቀር? ይህን ያህልማ ልብቃት። እቸኩላለሁ። ከጨረስክ ከቤት ልመለስ። እየሄድን ማውራት እንችላለን። አታርዝመው። በቃ መናገር የፈለግከው ነገር ተናገር። ያስታውቅብኛል ማለት ነው። እሺ 3 ደቂቃ አለ። ይሄ በጣም ብዙ 15 ሰከንድ። ምን መሰለሽ ፍቅር፣ ይሄ ለምን ጓደኛ ማለት ፍቅረኛዋን ምናልባት ሱቅ ሲመጣ አድራሻውን ወይ ስልኩን ታሳውቂ። ምን? በጣም አስፈላጊ ነገር እባክሽን ቢላት። ከመጀመሪያው የማይረባ ወሬ እንደሆነ ጠርጥሬያለሁ። አዝናለሁ። አላደርገውም። ያን ያህል ትልቅ ውለታ እኮ አይደለም የጠየኩሽ። እኔ እዛ ሱቅ የሚሄደው ልብስ ለመሸጥ እንጂ የሰዎችን የግል ታሪክ ለመሸጥ አይደለም።
ልክ ነሽ፣ ግን ይህን ነገር ካንቺ ውጪ ማንም ሊያደርግልኝ አይችልም። ሌላ መንገድ አለ። ምን? ወይ ለምን ራስህ ሄደህ ይሄ ነው ሌላ መንገድ አለ ያልሽው? ፍቅር ቀልድ እኮ አይደለም ያዝኩት። እኔ እየቀለድኩ አይደለም። ይሄን ነገር መቼም አላደርገውም። አትፋ። ሁለተኛ እንዳትከተለኝ። በቃ አንቺ እኔ ላይ ብቻ ነው ምላስሽ የሚረዝመው። እንዳደርግ ነው። ሄሎ። ሀይ ፍቅር፣ እንዴት ነሽ? እኔ ነሽ ሄሉዬ። አለሁልሽ። እናትሽ የምትከለክልሽ መስሎኝ ነበር። አይ ገና አላወቀችም። እሺ ካላስቸገርኩሽ የሚመጡ የመዘገብኳቸው ልብሶች በሳይዝና በአይነታቸው አድርገሽ ትለይልኛለሽ? እሺ አሁን ሄድኩ ስለሆነ ለያቸዋለሁ። በቀደም ሱቁን ሳጸዳ አንድ ጉድ ፎቶ አግኝቼ ነበር። ምናልባት ያንቺ ይሆናል ብዬ አስቀመጥኩት። አዎ የኔ ነው። እኔም እኮ የት እንደጣልኩት ግራ ገብቶኝ ነበር። የልጅነት ፎቶሽ ነው? አዎ። በልጅነትሽ ቆንጆ ነበርሽ። ስለዚህ ቢወድሽም አያስገርምም። አቤት። አይ ምንም፣ እያደነቅኩሽ ነው። በቃ በይ እንገናኛለን። እሺ በቃ ቻው። ነው በዚህ ሰዓት ቤት ምን ታደርጋለህ? ደምራለህ? የትም አልሄድም። በጣም ደብሮኛል። ትሄዳለህ? እባክህ ና። እረፊ ሳምሪ፣ በተደጋጋሚ ስለደወልሽ እንጂ ተኝቼ ነበር ቤት። ቆይ ይሄ ነገር ሊፈጠር እንደሚችል ግምቱ አልነበረህም እንዴ? በጣም እያካበድክ ነው። በእኔ ቦታ እስካልሆንሽ ድረስ በፍጹም አትመጪ። ምን ነው አንተ ብቻ ነህ እንዲያፈቀርከው? ፍቅር እንደዛ ነው የሚባለው? ያው አስብላታለሁ፣ ከጎኗ ስሆን ደስ ይለኛል። ለብዙ ጊዜ ስፈልጋት ነበር፣ ግን እሷ እንደኔ ስሜት ያላት መስሎ አልተሰማኝም። ዳግም ያኔ እኮ አንተም ልጅ ነበርክ፣ ስሜትህም ደግሞ የልጅነት ነበር። አሁን ደግሞ አንተም ተቀይረሃል። አመለካከትህ፣ አስተሳሰብህ፣ መልክ ሁላ ተቀይሯል። ልክ ነሽ ሱማ። ስለዚህ ዘና በል በቃ። ይሄ እኮ ያለም መጨረሻ አይደል። ከጎኔ ስለሆንሽ አመሰግናለሁ፣ ግን ገብቼ ልተኛ። ይሄማ እኔን ከመናቅ ይቆጠራል። ወደ ሜዳ እንሂድና ዘና ትላለህ። ሳምሪ እባክሽ። እንዴ ዳግም፣ እኔ እኮ እዚህ ድረስ የመጣሁት አንተን ለማግኘት ነው። ሜዳ አልሄድም ካልክ ወይ ሌላ ቦታ ሄደን ዘና ትላለህ። አይ ኳስ ይሻላል። እሺ ስትል ነው የሚያምርብህ ሲጀመር። ና ነው ወደቀብሽ። ዲያሪም ይዘሽ ነው የምትዞሪው? መልሽ። ይሄንማ ማንበብ አለብኝ። ምንድን ነው የተጻፈው? እስቲ ሲጀመር እኮ ሰው ዲያሪ ሳታስፈቅጂ ለምን ትወስጃለሽ? አምጪ። አሁን እጄ ገብቷል። ምን ታመጫለሽ? ሳምሪ መልሽ። አልሰጥሽም። እባክህ አንተ ደግሞ የታባሽ ችውሻል። ጭራሽ እኔ ነኝ እጇን አነሳች። ቆይ እሰራላታለሁ። አላወቀችኝ። ከማን ጋር እንደተጋጨች አታውቅም። አንቺ ምን ሆነሽ ነው ብቻሽ የምታወሪው? ምን ሆነሽ ነው ብቻሽን ማውራት ጀመርሽ እንዴ? እንዴት ነው የጠገበችው? እባክህ ማን ናት? ኧረ ስሟን ቄስ ይጥራውች። የደሃ ልጅ። ደሃ ሀገር እየኖርን ደሃ ብሎ መሳደብ ትንሽ አይከብድ? አለቃትም። እሺ ከማን ጋር እንደተሳፈጠች አላወቀችም። አልገባኝም። ከማን ጋር ተጣልተሽ ነው የሁሉ ፉከራ? ፍቅር በጥፊ መታች እኮ። ፍቅርኛ ክላስ ያለችው? ያስገርማል አይደል? አትቀልጅ። እኔ ሄለን ጋር የምትሰራው ጠይሟ ቆንጅዬዋ? ምን ነው ቆንጆ አለ ማለት ነው የሁሉ ዙሪያ ጥምጥም?
አይ እንዲሁ ማመን ከብዶኝ እኮ ነው። ጥጋባ ገረመህ አይደል? ሳምሪ ግን ተሳስተሽ እንዳይሆን እንኳን ልጅቷ ሰው ላይ እጇን ልታነሳ ከሰው ላይ እንኳን ትንኝ ለማንሳት እጇን አዘረጋም እኮ። እኔ ሲሄድ ድፍረቱ አይደል እንዴ ገረመኝ። እስቲ ያው ፊቴን። አንቺ እውነትም ተመተሻል። ደግሞ እጇ ቀጭን ነው። በእርግጠኝነት እጇን ከፊትሽ ላይ ያነሳው ሰው ነው አይደል? ሳቅ፣ ችግር የለውም። እንኳን አንተ ኪራም ስቆብኛል። ቆይ ግን ምን ብታደርጊያት ነው እንደዚህ ፊትሽ ላይ ምልክት ያስቀመጠችልሽ? ጥጋብ ነው እንጂ እኔ ከሷ ጋር ምን አለኝ? ከመሬት ተነስታማ አታደርገው። በእርግጠኝነት የሆነ ነገር ብታደርጊያት ነው። ከኔ በላይ እሷን ታውቃታለህ? አንቺን ስለማውቅሽ ነው የሆነ ነገር አድርገሻታል ያልኩት። በእናትህ ዝም በል። የበለጠ እያበሳጨኸኝ ነው። እኔ አልመታሁሽ። ለምን እኔ ላይ ትበሳጫለሽ? ዳግም ችግር ምንድን ነው? እሺ በቃ እሺ። ዛሬ ሁለት ታላቅ ድል ነው የሆነልኝ። አንደኛ ደህና አድርጋ ፍቅር ያቺን ሳምሪ በጥፊ ያጋለቻት። ያ ማሳሰማሪም ሳይመጣ ቀር አይገርምም? አንተና እንዴ ሞሮ እኔን ትተህ ቻት ታደርጋለህ? ቼት ማለቴ ምን ቺት? መጀመሪያ ያልኩት ቻት ነው። እሺ ቆይ ግን ፍቅረኛ ሳይኖር የምን ቺት ነው? ውይ ለካ የለኝም። አዎ አንተ የለም። እኔ ግን ያው በቅርቡ ይኖረኛል። ግን መቼም ነው ማልደረብባት። አዎ ልክ ነህ። እሷ ናት የምትደርብብህ። ፍቅር እንደዚህ አይነት ልጅ አይደለችም። እሺ አሃ ለካ እሷ ናት የወደፊት ፍቅረኛ። ግን አንተ ማትስ አስተማሪ መቅረቷ አላስገረመ? እኔ የገረመኝ ነገር ቆይ እዚህ ምንድነው የምንሰራው? እኔ መቼም ዘና እያልኩ። አዎ በዚህ ሁኔታማ አንተ ሸርተቴ ብታገኝ ትጮታለህ። ይሳም ህፃን ስላልክ የሚደብረኝ ነው መሰለኝ። አረ የለም እየመረኩ ነው። ምን አለ ህፃን ባደረገኝና ለምንም ነገር ግድብ አልኖርም። እና አሁን ትልቅ ነኝ ነው የምትለው? እኔን ለማበላሸት ነው። መቼም አይሳካልም። እሺ ቆይ አሁን እዚህ ምን እያደረግን ነው? ክላስ የለም አይደል? በቃ ወደ ሰፈር እንጣስ። ትንሽ እንቆይ እባክህ። አየሩ ራሱ እኮ እንዴት እንደስለሚል። ቆይ ግን አንተ ልጅ የሳምሪ መመታት እንደዚህ ካስደሰተ እኔም ሂጂ ልድገማት እንዴ? አይ እኔማ ደስ የሚለኝ ፍቅር ስትማታ ብቻ። አሃ እንደዛ ነው። ተደባዳቢ እንድትሆን ነው የምፈልገው። አትጃጃልብኝ በእናትህ። ይሄን ነገር ዲሲፕሊን ኮሚቴው ከሰማ የፈጠነ ነው የምትባረረው። እሷ ምን አደረገች? መጀመሪያ እኮ ጸቤን የጀመረችው ያቺ ሳምሪ ነች። ግን እኮ የሰነዘረችው ፍቅር ናት። አልገባኝ። እንደዛ ከሆነ ለሄደ ለምን ለሁሉም አትናገር እንዴ? እኔም እኮ የፍቅር ደጋፊ ነኝ። ይሄን ነገር የጀመርኩት አያድርገው ብዬ ነው። ደግሞ እውነቴን ነው። በቃኝ። እሺ ሙዴን ሁሉ ነው ያጠፋው። ሰው ለአንድ ቀን እንኳን በሰላም መዋል አይችልም እንዴ? ቆይ ግን ይሄ ልጅ ምንድን ነው የጎደሉ? በልጅነቱ ትራሱ ስር ቢላዋ ምን አንቀል አልተደረገለትም? አትጠብቀኝ። የትስ ብትሆን ቆይ ድጋሚ ጸብ ልፈጥር አይደለም አይደል? እሱን አሳያለሁ። ሳምሪ ተጠንቀቂ። ገና ለገና ቤተሰቦች ያሉ ብለሽ ሁሉንም ሰው መጣላት የለብሽም። ይሄ ትምህርት ቤት እንጂ የጸብ ሪንግ አይደለም። አንተም ደስ ብሏል አይደል? አትዋሽ። ለምን ደስ ይለኛል? የሚመስለው ግን እንደዛ ነው። ያን ያህል ካዘንክላት አዝላ መዞር ትችላለሽ። ይቅርታ እንድጠይቅኝ እፈልጋለሁ። ለምን? ፊቴ ላይ ጠባሳሽን ካሳረፍሽ በኋላ ረሳሽ? መጀመሪያ አንቺ አድርጊ፣ ከዛ በኋላ እኔ አደርገዋለሁ። ሳምሪ ግረፊ። ግቢ ውስጥ እኮ ነው ያለ ነው። አንተ አይመለከትም ውስጥ እንዳገባሽ። ይኸውልሽ አሁን ሁሉም በተሰበሰቡበት ቅድም ያደረኩት ነገር ልክ አይደለም። ስለዚህ ይቅርታ እንድትይኝ እፈልጋለሁ። አላረገውም። አሁን አብሽ ምን ሆነ? አንተ ለዚህ ለቅስክላት ነው? እስኪ ረፊ ጭራሽ በአደባባይ ለሰው ግነህ እኔን ያስመለጥክ። አንቺ ተረጋጊ እንጂ። ተደርባ አስመለጥካት። ለማንም አልተደረብኩም። ማገላገል የኢትዮጵያዊነት ባህላችን። በጣም ጥሩ። ሴቶች ግን ስትጣሉ በጣም ነው የምታስጠሉት። ዝም ብላችሁ መደናቆር ብቻ። ባትይዘኝ ኖሮ ድብድብ እንዴት እንደሆነ አሳይ ነበር። አንቺ በቃ ከፍቅር ጋር አትጣይ። በዛ ላይ ደግሞ ከትምህርት ቤት መባረር ትፈልጊያለሽ እንዴ? እንዲህ በቀላሉ ማልፋታት ታያለህ። እስኪ አንዴ እንኳን ምልሽን ስሚ። እንዳትከተለኝ ብቻዬን ነው መሆን ፈልግ። እኔም ብቻዬን ነው። መጣች። ኧረ ዝም በል ትሰማሃለች። ዛሬ ክብር በጣም ነው ያኮራሽ። እኔ ደግሞ በተቃራኒ ትምህርት ቤት ውስጥ እንደዚህ አይነት ነገር ባታደርጊ ባይ ነኝ። እሱማ ግን ያቺ ጥፍራ ማጋሰስ ይገባታል።
ፈልጌው አልነበረም፣ ግን ሳምሪ ሁሌ ትፈታተነኛለች። እንኳን አቀምሻል። ከዚህ በኋላ መቼም ከአንቺ ጋር ተሳፈጥ። ባይሆን ደስ ይለኝ ነበር፣ ግን ስሜታዊ ሆንኩ። ያጋጥማል እኮ ግን ከዛሬ በፊት አንቺን እንኳን ከሰው ጋር ስትጣይ ስትነፍሽ እንኳን አይተሻላል። በዛ ነው እንደዛ እንደሆነ ቢቀጥል ምኞቴ ነበር። ሳምሪን በጥፊ በመምታትሽ ምንም እንዳትሳሳች። እንደውም እስከ ዛሬ እንደዚህ ትክክል ነገር አድርገሽ አታውቂም። ለማንኛውም እየደጋገምን አናዝግሽ። ግን ልጅቷ ስለተናደደች የሆነ ነገር እንዳታደርግሽ ጠንቀቅ በይ። አረ ለዛች ዝንብ መቼም አታንሺ። ያው እርዳታ ካስፈለገች ደግሞ ነው ያለች። አመሰግናለሁ። በቃ መሄድ አለብኝ። ይቅርታ በወሬ ያዝንሻ። ቻው በቃ። አቤት እንደ ዛሬ እኮ ደስ ብሎኛል። አንተ ደግሞ ሁሌ ታበዛዋል። አቤት ፊቷን እኮ ብትይ እንዴት ቅጥል እንዳለች። የዘመናት ምኞቴን እኮ ነው ፍቅር ያሳካችልኝ። ምን እየሆንክ ነው? ተንቀሳቀስ እንጂ ሳምሪ። እንደዛ ፊቷ በልዙ ተባረዱ ይዛለምጣት በጣም ይቅርታ ሳሚ፣ ና አንተ ተንቀሳቀስ። ሁለታችሁም ፈሪ ናችሁ። እሺ ፈልገህ ከሆነ ትክክለኛው ጊዜ አይደለም። እሺ እና በቀጠሮ ይመቻል። አረ ኪራ አሁን ሰለቸኝ። ሁሌ እንደ ህፃን አንተን ተው ማለት በቃ ሰለቸኝ። ተው ሳሚ፣ እኔ የምፈልገውን ነገር አልሰጠው። ውይ አረ ኪራ በተክልዬ መቼ ነው እንደተማረ እንደ ትልቅ ሰው ችግርን በንግግር መፍታት የምትችል? ቆይ እሺ ተረጋጋ። ሰፈሩን እኮ የቀበሌ አዳራሽ አስመሰልኩ እንዴ? አሁንም ትቀልዳለህ እንዴ? አሁንስ ያንተ ነገር በቃኝ። አንተ የሚያስፈልግ ጸበል ነው። ሁለት እግርን ጥፍንግ አድርጌ ወስጄ ጸበል። እንዴ አቃጥለህ ደፋኝ እኮ። ከጸብ ውጭ ሌላ ነገር አታውቅም እንዴ? ምን ጉር ነህ በእናትህ? ጨረስክ? ተራመድ። ኧረ ወደዛ በእናትህ እዛው ብቻ ሂድ። አንዱ አንገትህን ብሎ ይደፋል ይገላግለኛል። አለ እኔ ተቃጠልኩ። እንዴ ኪራ ዝም አልክ? አንተን ዝም ያስባለ ፈጣሪ ይመስገን። አቤት ሳምሪ፣ አሁን ደግሞ ምን ፈለግሽ? የት ነሽ? የት ሆናለሁ? ሱቅ ነኛ። መጣሁ። በቃ በቃ ለዚህ ነው የቀረውን በቀን ስመጣ እነግርሻለሁ። የተፈጠረ ነገር አለ እንዴ? ድምፅሽ ልክ አይደለም። ደህና ነኝ። ከአብርሃም ጋር ደግሞ አውርተናል። አንድ ሁለት ቀን አብሬያት ሆናለሁ ብሏል። ወይኔ ሳምሪ፣ በቃ እኔ ለዳግም ብዬ ከማልፈልገው ሰው ጋር መሆን አልፈልግም። ቆይ አንዴ ደውልልሽ። መች መጣሽ? አሁን ነው የመጣሁት። ደህና ነሽ? ከሳምሪ ጋር ተጣልታችኋል እንዴ? እንደዛ ነገር። በምን ጉዳይ? ማለቴ ምን አገናኛችሁ? አረ ተራ ነገር ነው፣ ግን አንዳንዴ ታበዛዋለች። ይቅርታ ግን ለአንቺ ጓደኛሽ ነች አይደል? ልክ ነሽ። አንዳንዴ ታበዛዋለች። በቤተሰቦቿ ገንዘብ ተሞላቃ ነው ያደገችው። ሰው እንዴት ማክበር እንዳለባት ራሱ አላስተማሯትም። እኔ እንጃ። አንቺ ወደ ቤታችሁ ይሻላል። ደግሞ ሰምተህ የማይሆን ነገር ተፈጥሯል። እሺ እሄዳለሁ። ቁጭ በይ። ማንም ከዚህ ቤት አይወጣም። ምንድን ነው? ሰሙኛላችሁ? ይሄ ስራ ቦታ ነው። ምንም ነገር እንዲፈጠር አልፈልግም። ፍቅር አንቺ ቤት ሄደሽ እንትን ረፍት አድርጊ። ከእሷ ጋር እናወራለን። ያው ያንቺ ነገር ሆኖብኝ እንጂ እቺ ማትረብ አለቃትም ነበር። እሺ አሁን ሳምሪ ታጋሽ ሆነች ብዬ አመስግኜ ሳልጨርስ ምን እንዳደረገች እኮ ስላላወቅሽ ነው። ቆይ ምን አደረገችሽ? በጥፊ መታችኝ። እቺ ውሻ ልጅ። ምን ፍቅር? አራት ስኪን በእናትሽ የማይመስል ነገር ነው። አንቺን ለማሳመን ጉልበቴን አላባክንም። ታይኛለሽ። ቀን ጠብቄ ብድሬን ባልመልስ። መቼስ ቅድም በስልክ ስላወራሽኝ ነገር ልታሳምኚኝ አይደለም አይደል? ሄለን፣ አንቺ እኮ ጓደኛዬ ነሽ። አንቺ ካልተረዳሽኝ ቆይ ማን ነው የሚረዳኝ? አዝናለሁ፣ ግን ይሄንን ነገር እኔ አላደርግም። እሱ እኮ ሀሳቡን ስነግረው እንዴት ደስ እንዳለው አሁን ድረስ ይወድሻል። አትይኝም? በጣም ተጽናናው እባክሽ። እውነቴን ነው። ከአንዳንድ ነው ሀሳቡን የተቀበለው። ሳምሪ፣ እኔ እኮ ጣቴን የምጠባ ሕፃን ልጅ አይደለሁም። ልታታልኝ አትሞክሪ። እኔ አላታለልኩሽም። እውነቴን ነው። አንቺን ሊያገኝ ስለሆነ ደስ ብሎታል። ሳምሪ፣ አብርሃም እኮ ከኔ ሌላ 4 ፍቅረኞች አሉት እና እኔ ብጨምርለት የሚደብረው ይመስልሻል? እሺ አንቺ ከሱ ሌላ ካገኘሽ አምጪ። እኔ ግን ከሱ ሌላ ማግኘት አልቻልኩም። ሳምሪ፣ እኔ ጓደኝነት ድርሻዬን ተወጥቻለሁ። ከዚህ በኋላ ፍቅርሽን ተናዘዥለትና ጣጣሽን ጨርሽ። አሁንማ ትክክለኛው ጊዜ አይደለም። እንግዲያውስ ከዚህ በኋላ ማዋሸትሽን አቁሚ። ይሄን ነገር ዳግም ቢሰማ ጭራሽ አይንሽን ሁላ ማየት አይፈልግም። መቼም ቢሆን ዳግም እንዲያውቅ አላደርግም። ተይ እንጂ አንድ ቀን መሳሳትሽ አይቀርም። ይኸውልሽ አንዴ ጀምሬያለሁ። የግድ በቃ መጨረስ አለብኝ። ለማትሰሚኝ ነገር ድካም ያሳዝነኛል።
ጓደኛዬ አይደለሽ? ያው መምከር እኮ ግዴታሽ ነው። ምክሬን ካልተቀበልሽኝ ምን ዋጋ አለው? እሺ ምን ላድርግ? ዳግም ፍቅረኛውን አግኝቼ ይቅርታ ካልጠየኩት ብሎ ግግም ብሏል። ውይ የልብስ ዝርዝሮችን ለካ ጽፌ አልጨረስኩም። ልክ ነሽ፣ የራስሽ ህይወት አለሽ። ግን በቃ ይሄ መጨረሻ ነው ሄለን። ፍቅር ማስታወሻውን የተደረገችው በእናትሽ እንዴ? አንቺን እኮ ነው የማናግረው። ማስታወሻውን በቃ ተይው። ጫማዎችን ባጸዳ ይሻለኛል። ገባኝ። ልታወሪኝ ፈቃደኛ አይደለሽ። ችግር የለውም፣ እስከምትጨርሽ ይጠብቃል። እኔ እስከ ምሽቱ 3 ሰዓት ድረስ እቆያለሁ። ማንጋትም ካለብኝ አነገዋለሁ። ኦፍ ሳምሪ፣ እጭ ተይኝ፣ በቃ ተይኝ። ምንድነው ጓደኛዬ? አራት በሳጪ ፊትሽ እንዳይሸበሽብ እንዴ? በዚህ እድሜ ከምትስርቅ ሰርሳት በለም እንዴ ማትረባ አንተ። አንቺ ግን የአት ልጅ ዘር አለብሽ እንዴ? አሳደድሽኝ እኮ። ቀጥዬ ስተኝ ደካማ መስዬ ነው። እባክሽ ደብሮኝ ስለነበር። እና የኔ ስልክ በመስረቅ ነው የምትዝናናው? አንቺማ በእርግጠኝነት የዲባባ ዘር አለብሽ። አዎ ቅድመ አያቴ ነው። የምርሽ ነው? አንተ ግን ስራ የለህም እንዴ? ገና ተማሪ ነኝ። ሌላ ጊዜ ጓደኛ ፈልገህ ተሯሯጥሽ። ምን? ከክላስ ከወጣሁ በኋላ ሄለን ሱቅ አካባቢ ነበርኩ፣ ግን ምንም ነገር አልነበረም። ማለት የሄለንን ፍቅረኛ አላየሁትም። ፍቅረኛዋን በመልክ አታውቀውም አይደል እንዴ? አላውቀውም። አንቺ ታውቂያለሽ እንዴ? እና መምጣቱና ለመምጣቱን በምታውቃለህ ወይስ ግንባሩ ላይ የሄለን ፍቅረኛ ነኝ የሚል ጽሑፍ አለበት? የሰው ጉዳይ መመርመር አልወድም፣ ግን ምንድነው ጉዳዩ? አየሽ፣ ማወቅ አትፈልጊም፣ ግን እንደነግርሽ ደግሞ ትፈልጊያለሽ። ካልፈለክ ይቀራል። እሺ በአንድ ነገር ከተስማማን እነግርሻለሁ። የሄለንን ፍቅረኛ ነገር የምታጣሪልኝ ከሆነ። አልፈልግም። ይሄ የራሳችሁ ጉዳይ ስለሆነ ራሳችሁ ጨርሱ። አየሽ፣ ሄለን ሌላ ሰው ማቀጥረው ለዚህ ነው። እንደዚህ የዋህ አትሁኚ ግን፣ ምክንያቱም ሌላ ሰው እንደ ጅል ያይሻል። በዚህ ንግግር ልቤ ተነክቶ ያቀረብክልኝ እንደ ድድር የምቀበል መስሎ ነው? እንደማታደርጊው አውቃለሁ። ዝም ብሎ ልፋ ቢለኝ እንጂ። ቆይ ለምን ሰብርነት ጠይቃትም? ከኔ ልክ ከሷ ጋር ትቀራረባለች አይደል እንዴ? ሳምሪ በእኔ ነው ሄለንን የምታውቃት። ስለዚህ አሁን አይገናኙም። ሁለቱን ያስተዋወቃችሁ አንተ ነህ? እንደዛ ነገር አታውቅም ማለት ነው። ምኑን? አይ ምንም፣ መሄዴ ነው። አልጨረሽልኝም እኮ። አንቺም የኔ እርዳታ የምፈልጊበት ቀን ይመጣልሽ። እኔ የምልሽ ግን ቅድም ሄለን ሱቅ አየሁሽ ልበል? አዎ ጫማ መግዛት ፈልጌ ነበር። እና ታዲያ የት አለ ጫማ? ለኔ የሚሆን ቁጥር የለምና እንድታመጣልኝ ነግሬያት ተመለስኩ። ቆይ ግን አንተ እዛ ምን ልታደርግ ሄዳየኝ? ምንም። እንዴት ምንም? በሄለን ሱቅ አካባቢ በአጋጣሚ ልትገኝ አትችልም ነው ወይስ ይሄን ያህል ናፍቃለች? የምን ናፍቆት ነው የምትይው? በቃ እንሂድ። እዩ አሸ ነው፣ በጣም ነው የሚያስታውቅብህ። በቃ እኔ መሄዴ ነው። እኔም እሄድበታለሁ። ነሽ ታዲያ? በእናትሽ ደህና ነኝ አብርሽ። አንተ ጠፋህ እኮ። በጣም ተጠፋፋናል እንዴ? በጣም ረጅም ጊዜ ሆነን። ሽቶ በጣም ነው ደስ የሚለው። ቆንጆ ነው አይደል? አዲስ ምርት ነው፣ በቅርቡ ነው የገዛሁት። አዎ። እና ረጅም ጊዜያችን አይደል? እንዴት ነህ? አዎ እኔም ቢዚ ስለሆንኩ ነው መገናኘት አልቻለም። አዲስ ስራ ጀመርክ እንዴ? ከአንዱ ሀገር ወደ አንዱ ሀገር ለመዝናናት መሄድ ራሱ እኮ በጣም አድካሚ ነው። አሁን ቫኬሽን ላይ ነህ? አዎ ቤብ ናት። አዲስ አበባ መቀመጥ ራሱ አፈልግ። አይ በጣም ጥሩ ነው ማለት ኢትዮጵያ ውስጥ እንደዚህ መዝናናት ከተቻለ። እናንተ ሴቶች እኮ ሾው ትወዳላችሁ። ልክ ነህ። በሀሳቤ ተስማምታል አይደል? እውነቱን ለመናገር ለአንቺ ብዬ ነው እንጂ ሄለን እንደዛ አይነት ከለር ሸሚዝ ከሰጠችኝ በኋላ ወታደሮች። የተጣላችሁበት ምክንያት እሱ ነው እንዴ? እሷ ማች ታረገብኝ ነው የምትለው።
እኔማ ወጪ የበዛባት መስሎኝ ላግዛት ነበር የሞከርኩት። እኮ ቺት እያደረግባት ነው ለሱ ያሰብክላት? አሁን ስራ የለኝም ነበር። እሷ የኔን ወጪ ሁሉ ጊዜ ከቨር ከምታደርግ ትንሽ ላግዛት ብዬ አረንጓዴ ሸሚዝ ከሰጠችኝ በኋላ እኔና የሷ ፍቅር አበቃ። አልገባኝም። አብራችሁ እያላችሁ ስራ አልነበረ? አረ እኔ ስራ የለኝም፣ ግን እድሜ ለሴቶች ምንም የሚጎልብኝ ነገር የለም። የሚገርም ነው። የወንድ ቀፋይ ደግሞ ገጥሞኝ አያውቅም። አዋራሽ? አይ እዚሁ ነው። ለምን ካፌ ቁጭ ብለን አናወራ? አይ የራት ግብዣ አለብኝ፣ እዛ ነው የምበላው። ካልክ እሺ። እና አንቺስ እስካሁን አልጠበስሽም? አይ ገና ነኝ። እኔ እኮ በፊት የውበትሽ አድናቂ እንደሆንኩ ለሄለን ነግራታለሁ። መቼ ነው ነፃ የምትሆነው? ቆይ ሄለን ልጁን ምን ያህል ብትወደው ነው ከኔ ጋር ሆና ልጁን ለማስቀናት የሞከረችው? ወንዶች ሴቶችን ከሌላ ወንድ ጋር ስታያቸው ፍቅራችሁ ይጨምራል አይደል? ለድሮ ፍቅራችን ስል በተለይ ደግሞ ለአንቺ ስላደርገዋለሁ። በቃ ጨርሰናል። ነገ እንገናኝ። የሄለን ሱቅ ሎኬሽን እልክልሃለሁ። ሄለን ሱቅ ከፈተች? ለረጅም ጊዜ ቦይፍሬንድ አልነበራትም ማለት ነው? ሄሎ ቤቢ፣ አሁን እየበረርኩ ነው መጣች። እሺ እሺ፣ እኔ ፍቅር ቻው። በቃ እንገናኛለን። በቃ ጓደኛዬ ተበድላለች። እስካሁን ከዚህ ወረበላው ጋር ነው የነበረችው።